እግዚአብሔር በወንጌል አይቀልድም። አንድ ልጁን ገሎ ነው የሰራው። አምላክ ሰው የሆነበት ጉዳይ ነው ይሄ ወንጌል። አምላክ ተሰቃይቷል፣ መሬት ላይ ስጋ ለብሶ ጎኑም በጦር ተወግቷል፣ ስጋው ተቦጫጭቋል፣ እርቃኑን መስቀል ላይ ተንጠልጥሏል። እግዚአብሔር አይደግምም ልጁን መስቀል ላይ መስቀል አንዴ ነው በዘላለም ውስጥ የተሰራው። ይሄ ደግሞ ለኔና ለእናንተ ነው የተገለጠው። የዘላለም ሕይወት በዚህ በኩል ብቻ ነው ያለው። አድምቆ ጳውሎስ ድጋሚ ጻፈ። የተሰቀለው ክርስቶስ የገላትያ ደብዳቤ መካከለኛ መልእክት ነው። ሴንትራል የሆነው ሜሴጁ የተሰቀለው ክርስቶስ ነው። ምዕራፍ 1 ቁጥር 3 ላይ ሰላም ሲላቸው ክፉ ከሆነው ዓለም ያድነን ዘንድ ስለ ኃጢአታችን ራሱ ሰጠ ብሎ መስቀል ላይ የተሰቀለው ነው የሚያመጣው። ክሩሲፊክሽን ነው የሚያመጣው። ተሰቅሎ ከዚህ ክፉ ከሆነ ዓለም ሊያድነን ነው። ኒዮ ኤክሶደስ ማለት አዲሱ ዘጸአት። ክፉ ከሆነ ዓለም ወጥተናል። ከግብፅ ወደ ከነዓን አይደለም፣ ክፉ ከሆነ ዓለም ወደ እግዚአብሔር መንግስት ወጥተናል። ይሄ ግን የሆነው ስለ ኃጢአታችን ራሱን በሰጠበት መገረዝ አይደለም። ይሄን ያመጣው እርሱ ራሱን ሰጥቶ በሰላምታ ውስጥ ነው የሚጀምራቸው የተሰቀለውን ክርስቶስ። ክብር ለኢየሱስ ይሁን። ምዕራፍ 2 ላይ ይደግመዋል፣ ተሰቅያል። 3 ላይ እንደገና ይደግመዋል፣ እንደ ተሰቀለ ሆኖ እስኪሳል ምጥ አለብኝ። 6 ላይ እንደገና ይደግመዋል፣ እመካበታል። የተሰቀለው ክርስቶስ የቤተ ክርስቲያን መካከለኛ መልእክቷ ነው። መሆን አለበት አይደለም? ነው። ሲጀመር ሌላ የለንም። ሲጀመር ሌላ መልእክት የላትም ቤተ ክርስቲያን። የተሰቀለው ክርስቶስ ነው መልእክቷ። እንደ ተሰቀለ ሆኖ ልናየው ይገባል። በጣም አዝናለሁ። አንዳንድ ስለኛ ሲነገረን እንዳበደ ሰው እንሆናለን። ብዙ ሰው ስለ ኢየሱስ ሲሰማስ የዘላለም ሕይወት ያለው ኢየሱስ ሌላ ቢኖርና ብንናገር እንዴት ጥሩ ነበር። ግን አንደኛም አይደለም አይደል? እሱ ለአይነት ራሱ አንድ ነው። ሌላ ወንጌል የሚሰብክ ካለ የተረገመ ይሁን። ይሄ ጥቅስ አይደለም፣ የእግዚአብሔር ሕያው ቃል የሆነ መጽሐፍ ገላትያ ምዕራፍ 1 ቁጥር 7 ላይ ያለች ጥቅስ አይደለም። ሕያው እስትንፋሰ መለኮት ያለበት ቃል ነው። ነገር ግን ዓለም ለኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ። ይሄ መስቀል የኔ የጳውሎስ መሞቻ ብቻ አይደለም፣ ዓለምም የሞተችበት ነው። እኔም ዓለምም ነን የተሰቀል ነው። አንዳችን ለሌላችን ሕያው ማንሆንበት ነው ይሄ መስቀል። ከዚህ መስቀል በቀር ሌላ መመኪያ ከኔ ይራቅ። አያስመካም። ጳውሎስ ይህንን በሚልበት ጊዜ ያሳፍራል። መስቀል ላይ የሚሰቀል አይሁዳዊ መካከል ከሄድክ የተረገመ ነው። ሮማዊ መካከል ከሄድክ እጅግ በጣም ወንጀለኛ ነው። ግሪክ መሃል ከሄድክ እጅግ ሞኝነት ነው። ጳውሎስ መመኬ ነው። ሼምፉል ነው መስቀል ላይ መሰቀል፣ ውርደት ነው በጣም መስቀል ላይ የተሰቀለ ሰው ካወቅ አውቀዋለሁ አትልም። ጸጥ ብለህ ነው የምትሄደው። ትዝ ይላችኋል ኢየሱስ ተሰቅሎ የሚያልፍ ሁሉ ይረግመው ነበር። ተሰቅሎ አይተውት እኮ ይረግመዋል፣ ይተፋበታል። የሚያልፍ በሙሉ ስድብ ነው ላይ የሚያደርገው። ጳውሎስ እንዲህ ይላል፣ መመኬ ለብዙ ሰው ማፈሪያ ነው፣ ለብዙ ሰው መዋረጃ ነው። ብዙ ሰው አንገቱን ደፍቶ ቤተሰብ ቢሆን ጥሎ ነው የሚሄደው። መስቀል አይፈልግም፣ አብሮ ነው የሚሰቅልህ። ጳውሎስ እንዲህ ይላል፣ የክርስቶስ መስቀል መመኬ አም ፕራውድ ኦፍ ኢት። ቀና ብዬ ነው የሚሄደው። ቀና ብዬ እንዳተነካብኝ መስቀሉን ይላል። የክርስቶስ መስቀል ለጳውሎስ መመኪያ ነው። አትፈሩበት። በጣም ብዙ ነገራችንን ገልጠና ሳይተን መስቀል ልንደብቅ አይገባም። መስቀል በሀብል መልክ መስቀል ያምራል። ጎልደን ቆንጆ ስለሆነ ጌጥ አይሆንም፣ መሞቻ ነው። አሳምረን ብንሰራውም መሰቀያ ነው። መስቀል መስቀል መዝናኛ ሆኖ አያውቅም። መስቀል መተኛ ሆኖ አያውቅም። መስቀል መሞቻ። እኔ አለ ጳውሎስ ሞቼበታለሁ፣ ዓለም ለእኔ በዛ በኩል ሞታበታለች። የሞተን ሰው ደግመ ቀጠሮ አቀጥረውም፣ ሞቷል፣ አትገናኙ። ዓለም ከዚህ በኋላ አፖይንት አታረገኝ። እኔና ዓለም በንግግር አይደለም በሞትን የተለያየ ነው ይላል። እኔና ዓለምን በሞት ያለያየን ደግሞ አለ የክርስቶስ መስቀል ነው ይላል። በጣም የሚገርማችሁ ነገር ይሄ ሰውዬ ሮሜ 7 ላይ ትዝ ይላችኋል። ሮሜ 7 ላይ ጽፎል እኮ በእግዚአብሔር ሕግ ደስ ይለኛል አይምሮ ያህል። ቸርች ውስጥ መጥቻ አለ ሲነገር ያኔ ምኩራብ ውስጥ ገብቻ አለ እግዚአብሔር ጻድቅ ነው በመንገዱ መሄድም ምናን ሲባል ደስ ይለኛል አለ። ስወጣ ግን አለ በስጋዬ የሚሰራ ደግሞ ሌላ የሚበረታብኝ ኃጢአት ሕግ አለ ይላል። ማን ነው ከዚህ የሚለየኝ? ምንኛ ጎስቋላ ነኝ አለ። በአይምሮዬ ደስ ባለኝ ጉዳይ በስጋዬ ግን ላረገው አልቻልኩም። ማን ነው ነፃ የሚያወጣኝ? ለዚህ ለሞት ከተሰጠ ሰውነት ማን ነው የሚያድነኝ? ይሄ ኖርማሊ በሮማውያኑ ዘመን ያለው ትርጉም ቀጥታ ስለሆነ ሮማዊ 1000 ምርኮኛ በአንድ ወታደር ነው የሚያስጠብቀው። እንደ ዘንድሮ መትረየስ የለ ምን የለ። እጁ ላይ ቀስተናን እኮ ነው የሚይዘው። 1000 ምርኮኛ ግን አንድ ወታደር ነው የሚጠብቀው። ምንድነው የሚያደርጉት? ምርኮኛውን አንዱን ምርኮኛ ያመጡና መንገድ ላይ የሞተ ሬሳ ፈልገው ከሬሳ ጋር ያስሩታል። አንድ ደህና ምርኮኛ ከአንድ ከሞተ ሰው ጋር ይታሰራል። እና አንድ ነው ጠባቂው፣ እዛ ሩቅ ነው ያለው። ቢሮጥ በዚህ ጋር ይችላል፣ እንዳይሮጥ ግን እላዩ ላይ ሬሳ አለ። ለዚህ ለሞት ከተሰጠ ሰውነት ማን ያድነኝ? መውጣት እፈልጋለሁ፣ ማምለጥ ግን እላይ ላይ ተሸክም ያለዋል። ማን ያድነኛል ሲል መጣል ሚገላግለኝ መጣል። ለአንዴና ለመጨረሻ ጊዜ አለ
እኔና ዓለም ተለያየን አለ። ታውቃላችሁ አይደል? ዓለምን በስብሰባ አትችሏትም። እንዳትደርሽ አጠገቤ ብላ አትችለውም። ሞተ፣ ተገላገለ።